ሰላም ጤና ይስጥልኝ። ይህ ኤርሚያስ ሄልዝ ቲዩብ ነው። እኔ ደግሞ ኤርሚያስ አያናው ነኝ። ይህ ቻናል እጅግ ጠቃሚ የሆኑ ጤናና ከጤና ጋር ተያያዥነት ያላቸውን መረጃዎች ወደ እናንተ ያደርሳል። ታዲያ እናንተ ደግሞ እንዲህ አይነት መረጃ ለብዙ ሰው እንዲደርስ ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት በማድረግ መልካም ትብብራችሁን እጠይቃለሁ። በአንድነትና በአብሮነት ጤናማ ቤተሰብ፣ ጤናማ ማህበረሰብ፣ ጤናማ ህዝብና ሀገር እንገንባ። ጤናችን በጋራ እንጠብቅ። ዛሬ በዚህ ቪዲዮ እንድናይ የፈለኩት የአስም በሽታን ነው። የአስም በሽታን እንግዲህ በምናይበት ሰዓት የአስም በሽታ ማለት ምን ማለት ነው የሚለው እናያለን። ምክንያቶቹ የአስም በሽታ መንስኤዎቹ ምን ምን ናቸው የሚለውንም እናያለን። በተጨማሪ የአስም በሽታ ምልክቶቹ ምን ምን ናቸው? የማንቂያ ደውል ስለሆኑ ምልክት ብዙውን ጊዜ ሁሉም ህዝብ ሁሉም ማህበረሰብ እንዲያውቀው የሚፈለግ ጉዳይ ነው። ሌላ በወፍ በረር የምናየው ደግሞ ማረጋገጫ ምልክቶቹ ማረጋገጫ ጤና ተቋም ከሄድን በኋላ እንዴት ነው የምናረጋግጠው የሚለውን እሱም በወፍ በረር እናየዋለን። ሌላ ህክምናውንም እናያለን። እንዲሁም በሰዓቱና በወቅቱ ካልታከምን ደግሞ የሚያመጣው የህይወት አስከፊ ገጹ ምን ይመስላል የሚለውንም እንዲሁ የምናየው ይሆናል። በዋነኝነት ግን በዚህ ቪዲዮ የምናየው መከላከያ መንገዱ ምንድነው የሚለውን ይሆናል። እስከ ቪዲዮ መጨረሻ ድረስ እንድትከታተሉ በአክብሮት ጋብዣችኋለሁ። የአስም በሽታ ስንል እንግዲህ የአስም በሽታ ማለት የአየር ቱቦ መጥበብ ነው። የአየር ቱቦ በተለያየ ምክንያት በአለርጂ ሊሆን ይችላል፣ በኢንፌክሽን ሊሆን ይችላል። በእነዚህ ምክንያቶች ሲቆጣ ይጠባል፣ ያብጣል። በዚህ ጊዜ ኦክሲጅን እንደ ልቡ እንዳይገባ፣ ካርበን ዳይኦክሳይድ ደግሞ እንደፈለገ እንዳይወጣ ያደርጋል ማለት ነው። በዚህ ምክንያት እንግዲህ የአስም በሽታ ይከሰታል ማለት ነው። ጥር ባለ አማርኛ የአየር ቱቦ መጥበብ ማለት ነው። በባለፈው ቪዲዮ የሰራሁት ቪዲዮ የደም ግፊት በሽታ የደም ቧንቧ መጥበብ ብለን እንደተረጎምነው ይህ ደግሞ ልክ እንደዛ የአየር ቧንቧ መጥበብ የአስም በሽታን ያመጣል ማለት ነው። እና ይሄ እንደ ቀላል በሽታ የምናየው አይደለም፣ የብዙ ሰዎች ችግር ነው። በሽታው ደግሞ እጅግ በጣም ትኩረትን የሚፈልግ ጥንቃቄን የሚፈልግ ነገር ነው። እንደ ተራ በሽታም ልናየው አይገባም። ኦክሲጅን ያለው ኦክሲጅን ለደቂቃም መቆየት ከባድ ስለሆነ በደንብ ትኩረት ልንሰጠው የሚገባ በሽታ ነው። እንግዲህ ምክንያቶቹ ምን ምን ናቸው ስንል መንስኤዎቹን ስናይ አንደኛው ኢንፌክሽን ነው። ኢንፌክሽን የምንለው እንግዲህ በአይን የማይታዩ ረቂቅ ተዋሳያን የሆኑ ልክ እንደ ቫይረስ፣ ባክቴሪያ የመሳሰሉ ረቂቅ ተዋሲያን የሚያመጡት የበሽታ አይነት ነው። በዚህ ምክንያት ይመጣል። በአለርጂ ይመጣል። የአካባቢና የአየር ብክለት ሲኖር አንዱ መንገዱ ነው። ምቹ ሁኔታን ይፈጥራል ለአስም በሽታ። ሌላ ደግሞ ስትረስ ወይም ይሄ ድብርት፣ ይሄ ስሜታዊ የሆነ ድብርት ውስጥ ስንገባም ያመጣዋል ማለት ነው። እነዚህ አይነት ነገሮች መንስኤዎቹ ናቸው። ምልክቶቹን ስናይ እንግዲህ የማንቂያ ደወል ብያችኋለሁ። እነዚህ ምልክት ስናይ ወደ ጤና ጣቢያ፣ ወደ ጤና ተቋም፣ ወደ ሆስፒታሎች እንድንሄድ አመላካች መንገዶች፣ አመላካች ምልክቶች ስለሆኑ በደንብ ምልክቶችን ማወቅ አስፈላጊ ነው። አንዱ ሳል መኖር ነው። ሳሉም ከትንፋሽ ማጠር ጋር ለመተንፈስ መቸገር፣ የደረት ህመም መኖር፣ ሌላ ማቃቃት፣ ለመናገር መቸገር፣ በአንድ ትንፋሽ ለመናገር ትርጉም ያለው መልእክት ለማስተላለፍ መቸገር፣ ማቃቃት፣ እነዚህ አይነት ነገሮች ካሉ ሌላ
የኦክሲጅን ኮንሰንትሬሽን መለኪያ የኦክሲጅን ሌቭሉን መለኪያ ካለን ደግሞ ኦክሲጅን ከ90 በታች ከሆነ እሱም አንዱ ማመላከቻ ነውና እነዚህ ካሉ ቶሎ ብለን ወደ ጤና ተቋም መሄድ አለብን። ሌላ የምናየው እንግዲህ እነዚህ ሲኖሩ ወደ ጤና ተቋም ሂደን ምን የሚደረገው ሕክምና ምንድነው ነው? ሕክምናው ቶሎ ከሄድን ቶሎ ሌላ በኦክሲጅን እጥረት ካርቦን ዳይኦክሳይድ ደግሞ ከሰውነታችን ይዘን ስናቆየው የሚያመጣውን ችግር መቀነስ እንችላለን። እነዚህን አደጋዎች መከላከል እንችላለን። ሌላው መድኃኒቶቹና ሌሎቹ ነገሮች እዚህ ላይ ብዙም ጠቃሚ አይደሉም ለጤና ባለሙያ እንጂ ለሌሎቹ ማወቅ ያለብን ምልክቶቹን፣ መንስኤዎቹን፣ ትርጓሜውስ ምን ይመስላል የሚለውና ዋናው ደግሞ መከላከያ መንገዱን ስለሆነ እዚህ ላይ መድኃኒቶቹ የጤና ባለሙያዎች ስራ ይሆናል ማለት ነው። ሌላ በወቅቱና በጊዜው ካልታከምነስ ሊያመጣ የሚችለው ችግር ምንድነው የሚለው ነው። የመተንፈሻ አካላት ይጎዳሉ። የልብ ችግር፣ የልብ ህመም በሽታ፣ የልብ በሽታ ሊያመጣ ይችላል። የሳምባ በሽታን ያመጣል። ሌሎችንም ሊያመጣ ስለሚችል እንደዚህ አይነት ምልክት ሲፈጠር ቶሎ ወደ ጤና ተቋም መሄድ እጅግ በጣም አስፈላጊ ነው። ሌላ በዚህ ቪዲዮ በደንብ የምናየው መከላከያ መንገዶቹ ወይም የአስም በሽታ መከላከያ ዘዴዎቹ ምን ምን ናቸው፣ ስትራቴጂዎቹ ምን ምን ናቸው የሚለውን በደንብ እናየዋለን ማለት ነው። በዋነኝነት እንግዲህ መከላከያ መንገዶቹ ላይ እነዚህ ኢንፌክሽን የሚያመጡ ነገሮች፣ አካባቢያችን ላይ ያሉ ቆሻሻ ነገሮች፣ አካባቢያችን ላይ ያሉ የአካባቢ ብክለት እነሱን ቢቻል ማስወገድ፣ የተቀር ደግሞ እኛ ከነዚህ ነገሮች መራቅ መቻል አለብን። ሌሎች ሽታ አላቸው፣ ለምሳሌ የገላ ሳሙና ሽታ ያላቸው የገላ ሳሙና አሉ። እነዚህ የአስም በሽታን ያባብሳሉ። ይሄ የሚጨሱ ነገሮች ለሴሬሞኒ ድምቀት ተብሎ ብናጨሳቸው እንደ ሰንደል፣ እንደ እጣን ምናምን ያሉ እነዚህ በዋነኝነት የአስም በሽታን ያባብሳሉ። እንደገና ይሄ ከእንስሳት ጋር ተያይዞ እንስሳት የምናረባ ሰዎች ምናምን ካለን ከእነሱ ጋር ተያይዞ የሚመጣ የሽንትም ሽታ የሌላም ሽታ ስላለ እሱም በጣም ከባድ ነውና እሱን ነገር ማስወገድ መቻል አለብን። ሌላ አበባዎች ለምሳሌ ይሄ ጊዜያዊ የሆኑ ወቅታዊ የሆኑ ጥቅምት ዳርን ተከትለው የሚመጡ አበባዎች ሽታ ያላቸው አሉ። እነሱም እንደዚሁ እንትን ይላሉ። ሌላ ኢንዱስትሪዎች በሚበዙበት አካባቢ ጭቁንቁን ያለ ከተማ ይሄ በጣም የተጨናነቀ ሰፈር አካባቢ ሽታዎች ይበዛሉና እንደዚህም ከኢንዱስትሪ የሚወጣ ጭስ ያን አካባቢውን ይበክላልና ከዛ አካባቢ ብንችል ዞር ያለ ቦታ መኖር፣ የግል ንጽህናችን መጠበቅ፣ ሽታ በሌለው ሳሙና ልብሳችን፣ ገላችን፣ ሰውነታችን ንጽህናችን መጠበቅ። ሌላ ግን በዋነኝነት ሲጋራ ማጨስ እጅግ በጣም የተከለከለ ነው። ዋና እንትኑ ሲጋራ በጣም ለብዙ በሽታዎችም መንስኤ ስለሆነ ሲጋራ በፍጹም ማጨስ የለብንም። ከሚያጨሱ ሰዎች ጎንም መሆን የለብንም እና በዚህ መልኩ በዚህ መንገድ የአስም በሽታን መከላከል እና መቆጣጠር እንችላለን። ያለብን ሰዎችም በሽታው እንዳይባባስ ማድረግ እንችላለን። እንግዲህ ስለ አስም ያለኝ አጠር ያለ ያው ቪዲዮ እንዳላስረዝምባችሁ ብዬ ነው። በወፍ በረር እንዲሁ ይህን ያህል ስለ አስም የተወሰነ ነገር ካለና ምልክቶቹን ከያዝነ መንስኤዎቹን ካየን እንዲሁም መከላከያ መንገዶቹን ካየን ያው በቂ ስለሆነ እንግዲህ ይህን ይመስላል። በቀጣይ ሌላ ከጤና ጋር ተያያዥነት ያላቸውን ጉዳዮች እንድሰራ የምትፈልጉት ካለ
ኮሜንት ሴክሽን ላይ አስቀምጡልኝ። ስላዳመጣችሁኝ እጅግ በጣም ነው የማመሰግነው። በአንድነትና በአብሮነት ጤናማ ቤተሰብ፣ ጤናማ ማህበረሰብ፣ ጤናማ ህዝብና ሀገር መገንባት እንችላለን። ጤናችን በእጃችን ነው። ጤናችንን እንጠብቅ። አመሰግናለሁ። ሰላም ሁኑልኝ።